እንደ ወሃቢያ ጥላት በዓለም ለሙስሊሞች የለም። የሸሪያ ፍርድ ቤት ዳኛ ነው። ልቅ እጆች ከዚህ ሰውዬ ጋር አለ ብዬ ነው ማስበው። አውጥተው ሪሳውን ለማቃጠል ነው። በጣም ላይምሮ ካፊሮች እንኳን ደፍረው እንደዚህ አይነት ቃል ካፋቸው ያወጣም። እሱ የሚናገረውን ዛሬ እንኳን ለመናገር የፈለኩት አንድ ሙስሊሞችን እያስጨነቀ ያለ ዱርዬ። አሰላሙ አለይኩም ቤተሰብ እንዴት ናቸው? ሰላም ነው? የዛሬ ሳምንት ጁማ በፍልውሃ መስጊድ ዙሪያ ሊፈርስ ነው የሚል ርዕስ ሰጥቼው አንዳንድ ሰዎች ተወዛግበው ነበር። ያው ሼህ መሐመድ አላሙዲን መጨረሻ ላይ ቪዲዮ ላይ እንደገለጽኩት ሼህ መሐመድ አላሙዲን መስጊዱን በዘመናዊ መልኩ በእናታቸው ስም በሳቸው ስም ንያ ማለት ነው ሰጥተውት ተጀምሯል። ኦልሞስት ትላንት ነው ከትላንት ወዲያ ማክሰኞ ነው ምናምን ለታ ተጀምሯል። ያንንም ለመንገር ነው። እንደ ወሃቢያ ጥላት በዓለም ለሙስሊሞች የለም፣ ዛሬም የለም፣ ነገም የለም። ይህ እንግዲህ ሰውዬ የሸሪያ ፍርድ ቤት ዳኛ ነው። አስቡት እንግዲህ ሙሉ ሙስሊሞች ሄደው ነው እዛ አገልግሎት የሚያገኙት። ግን እዛ ጋር ተቀምጦ አገልግሎት ሰጪ ሆኖ በሙስሊሙ ስም በሙስሊሙ ተቋም ላይ ግን የሚናገረው ቃል በጣም ከባድ ነው። ይሄ ሰውዬ ሙስሊሙን የሚበታትንና ሙስሊሙ ላይ መርዝ የሚረጭ ንግግር በመናገር ነው የሚታወቀው። ከዚህ በፊትም እንደዚሁ የተለያየ ሚዲያ ላይ የቀረበ ሙስሊሞች ቻናል ላይ የማይሆን ነገር አረ የመንግስት ቻናል ላይም ቀርበው አንድ ቀን እንደዚሁ ሲቀባጠር ነበር። ዋብያ በቃ ካፉ ላይ የማይጠፋ ሰውዬ ነው። በቃ ከፋፋይ መርዝ ረጪ ነው። ምንም አንድ የረባ ነገር እኔ ስለ ዲን ስለ እስልምና ሰፊ ነው፣ ብዙ የሚነገርለት እውቀት አለ። ብዙ ስለ ቁርአን ሐዲስ ሲራህ ብዙ ነገር መናገር ማስተማር የምትችለው ሆን ብሎ እንደዚህ ጥርሱን ነክሶ መከፋፈል ላይ ሙስሊሙን ለመበታተን ምን አይነት ይሄ የሱ ብቻ ሳይሆን የሌላም እጆች ያሉበት ብዬ ነው ማስበው። ትልልቅ እጆች ከዚህ ሰውዬ ጋር አለ ብዬ ነው ማስበው። ምክንያቱም ይሄን ነገር ይሄ ሁሉ ነገር ከባባድ ነገር እየተናገረ አሁንም ከሰዎች ጋር እየኖረ ነው። ሰዎች መሀል ላይ በህግ ፊት መቅረብ የሚገባው ሰው ነው። ከዚህ በፊትም እንደዚሁ የማይሆን ነገር ተናግሮ በመጅሊሱ በኩል እንዲታሰር ተደርጎ ነበር። ግን በቀላሉ የተፈታ ሰው ነው። ይህ ሰውዬ ብቻውን አይመስለኝም። በግሌ ሌላ እጆች ያሉበት ይመስለኛል እንጂ እንዲህ በድፍረት እንደዚህ አይነት ቃል ካፉ ይወጣል ብዬ አላስብም። የሐጂ ዑመር ኢድሪስ የሰደቃ ዕለት የመጨረሻው ሰደቃ ተብሎ የተዘጋጀው ፕሮግራም ላይ እንደዚህ ትልልቅ ሰዎች በእድሜ እንኳን የሚባሉ ሰዎች ባሉበት እንዴት ማይክ እንደሰጡትም እኔ አላቅም። ተመንስቶ እድል እንደተሰጠውም እኔ አላቅም። አንድ ፕሮግራም ሲዘጋጅ ወይ መግለጫ ሲሰጥ የሰዎች አጀንዳ ተሰጥቷቸው በዚህ ጉዳይ ላይ የሱ ይናገራል፣ በዚህ ጉዳይ ላይ አንተ ትናገራለህ ተብሎ ነው እኔ እንደማውቀው የሚሰጠው። ግን የሰውዬ ገብቶ ሙሉን ነገር ነው የቀያየረው። ኮልፌ መቃብር ይቀበሩ የተባለው ያሉት እነዚህ ሰዎች አለ ያሲን ኑሮን ለማለት ነው። እሱ ያላለውን ሲቀጥፍበት ማለት ነው። አውጥተው ሪሳውን ለማቃጠል ነው። በጣም ላይምሮ የሚሰቀጥጥ ቪዲዮውን ብትመለከቱታላችሁ፣ መጨረሻ ላይ አድርግላችኋለሁ። ላይምሮ የሚሰቀጥጥና እነዛ ሁሉ ሰዎች ባሉበት እንደ አንድ ሰው ተው የሚለው ሰው የለም። ተው ይሄ ንግግር ጥሩ አይደለም የሚለው የለም። ከዚህ በፊትም እንደዚሁ የሚናገረው ሌላ እንዲሁ እስላማዊ ቲቪ ላይ ቀርቦ የሚናገራቸው ንግግሮች እንደዚሁ ከፋፋይ ናቸው። እንዴት እድል እንደሚሰጡት እንደዚህ አይነት ቃል ሲናገር እንዴት እንደሚያስተላልፉት በጣም ነው የሚገርመኝ። ወይ የእሱ አይነት አሳሰብ አላቸው ብዬ ነው ማስበው እንጂ ሰው እንዴት እንደዚህ ሙስሊሙን ብትንትን ሊያደርግ አንድ ሰው እንዴት እንደዚህ ይናገራል? እንደዚህ በድፍረት ትልልቅ ሚዲያ ላይ እየቀረበ እንዲህ ሊናገር ይችላል? ግራ ነው የሚገባኝ። በተጨማሪ ደግሞ እንዲሁ የአላህን ስምና ባህሪያት እያነሳ ቁርአን ላይ የተጠቀሱትን እነሱን እያነሳ በቃ በጣም በሚዘገንንና በሚሰቀጥጥ ሁኔታ የሚጠቀመው ቃላቶች እኛ እንደዚህ እውቀት የሌለን ጃሂሎች እንኳን በድፍረት የማንናገራቸውን ንግግሮች ነው የሚናገረው። ሙስሊም ነው ላይላይልላ ብሏል ይህ ሰውዬ። ግን ካፉ የሚወጣው አላህ ላይ እንኳን የሚናገረው ነገር በጣም የሚዘገንን ነው። እንዴት እኛ ሀገር የለም እንዴ ሰው እንደዚህ አይነት ሰው ስርዓት የሚያዝዝ የለም? መጅሊሱ ህግ ክፍል እንዳለው አውቃለሁ። ሊጠይቁት አይገባም ማለት ሁላችንም ሊነካን አይገባም። እንደዚሁ ሲፈነጭ እኛ በጌታችን ላይ በምናመልከው አላህ ላይ ካፊሮች እንኳን ደፍረው እንደዚህ አይነት ቃል ካፋቸው ያወጣም። እሱ የሚናገረውን ቃል
አንድ ኤቲስት የሚባል እንኳን ሃይማኖት የለኝም የሚል ሰው እንዲህ በድፍረት አይናገርም። የአላህ ስም ላይና ባህሪያት ላይ የሚቀጥፈው አቀጣጠፍ የሚናገረው ነገር ስድብ፣ በጣም ስድብ ነው። እንግዲህ ትምህርት አይደለም ስድብ። እኔ እንዴት ዝም እንደተባለ እኔ አላውቅም። ለሌላ ነገር ለስንት ነገር የሚረባረበው ኡማ መግለጫ በመስጠት ሶሻል ሚዲያውን በመጨናነቅ የሚረባረበው ኡማ እዚህ ሰውዬ ላይ እንዴት አፉ እንደተለጎመ ግራ አጋቢ ነው። ለማንኛውም እኔ ያው በዚህ ሰውዬ በጣም በመገረሜ ነው እዚህ መጥቼ ላወራ የቻልኩት። ያው ትንሽ ነገር ነው ያልኩት። እናንተ በይበልጥ ስለ ሰውዬው አንዳንድ ነገር ቪዲዮ ብታዩ ብዙ ነገር ታዩበታላችሁ። መጨረሻ ላይም ከቻልኩኝ ቪዲዮዎቹን አስገባላችኋለሁ። ብታዩት ቆንጆ ነው። እንደዚህ አይነት ማሳሰብ ያለው የዘቀጠ አሳሰብ ያለው ሰውዬ ያለ ከእንደገና ደግሞ እንዲሁ በሼህ ብለውላ ይጠሩታል። አጂብ ነው። ተከታዮችም አሉት። እንግዲህ እዛ አካባቢ አረብኛ በአማርኛ ንግግራችሁ ላይ አረብኛ ጣል ካደረጋችሁ የሼህነት ማዕረግ ወዲያው ነው የሚሰጣችሁ፣ ትካደማላችሁ ምናምን። አላህ ከሴራው ከተንኮሉ ከእንደዚህ አይነት አሳሰብ ሰዎች አላህ ይጠብቀን፣ ቀጥተኛው መንገድ ይምራን፣ በላይ ላይ ለላ ኖረን በላይ ለላ ምን ሞት ያድርገን። ሰብስክራይብ አድርጉ፣ ኮሜንት ስጡ፣ ሐሳባችሁን ሼር አድርጉኝ፣ ይጠቅመኛል። ሰዎች ጋር እንዲደርስ ቪዲዮ ስለሚጠቅመኝ ሐሳባችሁን ሼር አድርጉ። የተሰማችሁን ማስተካከል ያለበት ነገር ካለ ጠቁሚኝ። አመሰግናለሁ ቤተሰቦች። ሰላም አለይኩም። እንደ ወሃቢያ ጥላት በዓለም ለሙስሊሞች የለም፣ ዛሬም የለም፣ ነገም የለም። መስጂዱም ኢማሞቻችን ሊያስወጡ ስለሆነ ይሄ ኢማም ማህበርም ከሰራ ይገር ረግጦ አንድና አንድ ቁጥር ጥላት ሆነው ወሃቢያ ላይ ሊሰራ ይገባል። ስለዚህ አንድ ቁጥርና አንደኛ አጀንዳ ሊሆን የሚገባው የወሃቢያ አጀንዳ ነው። ስትወጡም አስተምሩ፣ ህብረተሰቡን አንቁ፣ ወጣቱን ከጎናችሁ አሰልፉ። ቅቤ እየቀባባን አንሂድ። አላህ የምር ሰዎች አላህ ያድርገን ለማለት ነው። ወሰላሙ አለይኩም። እኛ ውስጥ ያሉ ወሃቢዮች አሁን በኋላ እንደማይቀጥሉ ነው። እነሱም አይቀጥሉም፣ እኛም አናስቀጥላቸውም። አናዶ ገሎ አሁን እንኳን አላስቀበልም አላስተኛም የሚል ወሃቢያ ሙጀሲር የሁሉ ሰው ሽርክ ይሰራል አለ። ሽርክ ሙስሊም አይሰራም፣ ቢሰራም እንጂ እነሱ ከሚያመልኩት አሻንጉሊት ሁለት እጁ ባንድ እግር ባት ኑሮት ቅጥም የሌለው ፊት ኑሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም? እንደማለት ነው ያለው የፈሪዱላ